ሴቶች ኤክሶቻችሁን አታገኟቸው። ምንም የሚጠቅማችሁ ጥቅም የለም። ኤክሶቻችሁን አታገኟቸው። ትዳር ይዛችሁ ልጆች ወልዳችሁ በሰላም በፍቅር እየኖራችሁ ኤክሶቻችሁን ማግኘት አስፈላጊ ነው ብዬ አላስብም። የሆነ ፔጅ ላይ ምን አየሁኝ፣ ፍቅረኛዬ ናት እና እኔ ከሀገር ውጭ ነው የምኖረው የነበረው እና እኔና እሷ ከተለያየን በኋላ እሷ ትዳር ይዛ ልጆች ወልዳ በሰላም እየኖረች ነው። እኔ ግን ከውስጤ ላውጣት አልቻልኩም። ነገር ግን ከእሷ ጋር ሳወራ በሰላማዊ መንገድ ምንም ነገር እንደሌለን፣ ምንም እንደማይሰማኝ፣ ሰላማዊ ግንኙነት እንደሆነ አስመስዬ ነበረ። ከዛ በኋላ አገር ገባሁኝ። አገር ቤት ከመጣሁኝ በኋላ እንገናኝ ሻይ ቡና እንበል ብያት አምናኝ መጣች። ከመጣች በኋላ ስንጫወት ቆየንና ወደ ቤቴ ልሄድ ስትለኝ መጠጧ ውስጥ የሆነ ነገር ጨምሬ ቤቷ ሳላደርሳት ያረፍኩበት ቦታ ወስጃት እሷ ምንም ነገር በማታውቅበት ሁኔታ አብሬያት ተኛሁ። ከዛ በኋላ አነቃቅቻት እንደምንም ስትነቃ ወደ ቤቷ አደረስኳት። አሁን ጸጸቱ ሊገለኝ ነው ብሎ ነበር ይሄ ሰው ፖስት ያደረገው እና በጣም ነው የተናደድኩት። ኤክሳችን ከሆነ ያ ሰው በቃ የፈለገ ቢሆን እኮ ምንም አይነት ሰላማዊ ግንኙነት ነው ብንል የሆነ ነገር ሊሰማሽ ይችላል፣ የሆነ ነገር ሊፈጠር ይችላል። አግባብም አይደለም። አብሮን ላለ ሰው ክብርም አይደለም፣ አግባብም አይደለም። እኔ እንደሚሰማኝ እንደዚህ አይነት ነገሮች የሚፈጠሩት አምነን ከምንሆናቸው ነገሮች ነው እና ኤክሶቻችን ማግኘት አስፈላጊ ነው ብዬ አላስብም። እዛ ጋር የተዘጋ ፋይል ነው። በቃ የተዘጋ ፋይል እስከሆነ ድረስ ምንም ነገር ቴክስት መደራረግም ሆነ መገናኘት መደዋወል አስፈላጊ ነው ብዬ አላስብም። አስፈላጊ ስላልሆነም ነው ይሄ ነገር የተከሰተው እና ይሄ ለገጠመች ልጅ በጣም አዝናለሁ። በጣም አዝናለሁ። አምነሽ ሄደሽ እንደዚህ ስለሆንሽ በጣም አዝናለሁ። ያውም አንቺ በማታውቂው ሁኔታ ተደፍረሻል። ደግሞ ተጠንቅቄ ነው አለ እና ምንም አሁን ላይ ያላችሁ ወንዶች በተለይ አንዳንድ ወንዶች እኔ እንጃ ምን አይነት አይምሮ እንዳላችሁ። አሁን ከሰሞኑ የተፈጠረውንም ነገር ታውቃላችሁ አይደለ? አንድ እህታችን ላይ የተፈጠረውን ነገር ሰምታችኋል። ምንም የማታቅ ልጅ በቃ ሬሳ፣ ምንም ነገር ምንም እንቅስቃሴ የሌላት ራሷን የማታቅ ልጅ ነው እንደ ጀብዱ ቀርጾ የለቀቀው። ሴቶች ራሳችንን እንጠብቅ። እኛ ከ18 ዓመት ወይም ከ16 ዓመት እስከ 25 ያላችሁ ባካችሁ ተጠንቀቁ እንላለን። አሁን ደግሞ ባለትዳሮች ተጠንቀቁ ልንል ነው እያልን ነው። ባለትዳሮች ተጠንቀቁ። ኤክሶቻችሁን አታገኙ። ሰላማዊ ኑሮ እየኖርሽ ልጆች ወልደሽ በሰላም እየኖርሽ አስቢ። ቤት በኩል መጥቶ አንቺን እንዳጠቃሽ አስቢ። ቤት በኩል እንደተጠቀመብሽ። ይህ ሰውዬ ትክክለኛ ፍቅር አይደለም ያለው። አንቺ ሰላማዊ ህይወት ስለኖርሽ፣ ስለበለጥሽው፣ ልጆች ስለወለድሽ፣ ጥሩ ህይወት ስላለሽ ነው። በቃ እባካችሁ በቃ ኤክሶቻችሁን ማግኘት አስፈላጊ አይደለም። ኤክሶቻችሁን ማውራት አስፈላጊ አይደለም። ትዳራችሁ ውስጥ የተለያየ ችግር ካለ በሌላ መንገድ ፍቱት። ኤክሶቻችሁን ስላወራችሁ ያ ችግር አይፈታም። ኤክሶቻችሁን ስላወራችሁ የገባችሁበት ነገር ቀላል አይሆንም። ጭራሽ እየባሰ ነው የሚሄደው። ጭራሽ ነገሩ እየተባባሰ ነው የሚሄደው ምንም ነገር ቢኖር እና እባካችሁ ኤክሶቻችንን ማግኘት አይጠቅመንም ለሁላችንም እና እባካችሁ ይሄንን ነገር አቁሙ። አሁንም ብዙ እህቶቼ የምታደርጉት ትኖራላችሁ። ማውራትም ሆነ መገናኘት ኖርማል ነው ብላችሁ ልታስቡ ትችላላችሁ። በየትኛው አጋጣሚ እንደምትጎዱ ግን አታውቁትም። አይጠቅምም። በአጭሩ ኤክሶቻችሁን ማግኘት አይጠቅምም። አቆሙ እላለሁ። አመሰግናለሁ።